አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን። ኢንሻአላህ አላህ ባለንበት ሁላችንንም ይጠብቀን። ሁላችሁንም እወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክም አድርጉልኝ። ቪዲዮዬም እየታየልኝ አይደለም፣ እስከ መጨረሻው እዩልኝ። የማዳም ቅመሞች እንግዲህ ራስ በራሳችን እንጠነካከር፣ እንተጋገዝ፣ እንደማመር ማለት ነው ኢንሻአላህ። እና ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እሱም ምንድነው ያው በርዕሱ ላይ እንዳያችሁት ሰው እንግዲህ የዘራውን ያጭዳል ሲባል ቀልድ ይመስላል አይደለም? እውነት ነው። ለካስ እንደዚህ ይደርሳል። የሚገርም ነው። የነሱመያ ቤተሰብ እንግዲህ አዩ የሰው ባል ቀምታ ነበር፣ ያው እንደምታውቁት። አሁን ደግሞ እሷ ልትቀማ ነው ማለት ነው። እንግዲህ ይገርማል። ደግሞ የሚገርመው ነገር በገዛ ጓደኛዋ። አሁን ነው እንግዲህ በረኪና መጠጣት ያለብሽ ይሏታል። ኮሜንት ላይ ያየሁኝ ነበረ እና ስብሃንአላህ ብቻ በጣም ይገርማል። ቪዲዮውን እስከመጨረሻ ድረስ እዩት። አላህ በያላንበት ይጠብቀን፣ ከመጥፎ ነገር ከመጥፎ ጓደኛም አላህ ሱብሃነሁ ወተዓላ ይጠብቀን ውዶቼ። እና በተረፈ እስኪ ቪዲዮውን እስከመጨረሻው ድረስ እዩልኝ። እየታየ አይደለም፣ ቪው እየቀነሰብኝ ነው። እስከመጨረሻው ድረስ እዩልኝ። እና አዩ እንግዲህ እንዴት እንደሆነች አላቅም። አሁን ላይ ያው እቤቷ አምጥታ ምግብ ጋብዛታለች። መድኃኒት አድርጌ የሰኢድን ፍቅር ከልቧ ላይ እንዲወጣላት አደርጋለሁ በትውከትና በተቅማጥ እያለች ነበር ማለት ነው። እና ሱብሃንአላህ ይገርማል። አንድ ነገር ግን ከማድረጋችን ከመወሰናችን በፊት ቆም ብለን እናስብ። ቆም ብለን ማስተዋል ይኖርብናል። ሰው ስንባል አላህ ሱብሃነሁ ወተዓላ ጭንቅላት የሰጠን ለማሰቢያ ነው አይደል? ስለዚህ የአንደኛው ህይወቱ ሳይስተካከል የሁለተኛው ህይወት ሳይስተካከል ሶስተኛ የሰው ህይወት ውስጥ መግባት ለሰኢድ ጥሩ ነው ብዬ አላስብም። ምክንያቱም የመጀመሪያው መስተካከል አለበት። ልጆቹ ጋር በምን አይነት መንገድ እንደሚገናኝ፣ የበፊት ባለቤቱ ጋር እንዴት እንደሚገናኝ ስቲል ነው ያኔ ባልና ሚስት እንኳን ሆነው ባይቀጥሉ ልጆቻቸው እንዴት ማሳደግ እንዳለባቸው ያንን ሳያስተካክል ሶስተኛ እንዴት ነው ግን የምታስበው? ብቻ አላውቅም፣ ይከብዳል። እና ደግሞ ሴቶቹ ማለት ነው የመጀመሪያው ህይወቱ እንደዛ ሆኖ እያያቸው፣ የሁለተኛው ህይወቱ እንደዛ ሆኖ እያያቸው፣ ሶስተኛ ልታገባው የተዘጋጀችው ልጅ ምን አይነት ህይወት ምን አይነት ደስታ የትዳር ህይወት እኖራለሁ ብላ እንዳሰበች አላውቅም ማለት ነው። እና ሴቶችዬ የወንዶች መጫወቻ መሆን የለብንም። ቆም ብለን ማሰብ አለብን። ሀብት ስላለው ብቻ ፋይዳ የለውም። ብዙ ትዳር እስኪ ተመልከቱ፣ ድሃ ሆኖ ግን ፍቅር ሞልቷል እዛ ጎጆ ቤት ማለት ነው። ግን ሀብት ኖሮ ሁሉ ነገር ተትረፍርፎ ግን ፍቅር የለም። ስለዚህ ለገንዘብ ሳይሆን ለሀብት ሳይሆን ለፍቅር ነው መፍጠን ያለብን። ለፍቅር ነው። ፍቅር ካለ ርዝቅ ባላህ እጅ ነው። እርዝቅ ይመጣል ማለት ነው። እና እንደዚህ በሰው ህይወት እየገባችሁ ሴቶቹ ባታበጣብጡ ጥሩ ነው። ሀያ ሊኖራቸው ይገባል። ሰኢድ ደግሞ ሲቀጥል ሀፊር እህቶቻችንን እያሰለምክ ነው የምታገባው። ግን ካገባክ በኋላ ለምን ትጎዳቸዋለህ? ማሻአላ በዚህ በኩል ማሻአላ ብያለሁ። አላህ ይጨምርልህ። ግን ካገባሃቸው በኋላ ባትጎዳቸው ጥሩ ነው ባይ ነኝ። ምክንያቱም እንደገና ሲጀመር ደግሞ ሲቀጥል ደግሞ አንተን ብለው ሳይሆን እስልምናን አምነውበት አንተ ሰበብ ሆነህ እንዲገቡ ነው ማድረግ ያለብህ እንጂ አንተን ብለው ከሆነ ነገ ካንተ ጋር ሲለያዩ ወደ ነበረው ይመለሳሉ። ያ መሆን የለበትም።
እና ሱመያ ደግሞ ጀግና 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 ብዬሻለሁ። ሁሉም እንደዚህ ሰርቶ ሲያገኝ ደስ ይላል። አሁንም መልሰሽ እንግዲህ ማዳም ኩሽና ቤት ልትገቢ ነው። አልሐምዱሊላ አብሽሪ። ህይወት እንዲህ ናት። አንዴ ከፍ ትላለች፣ አንዴ ዝቅ ትላለች። አላህ ባለሽበት ይጠብቅሽ። ልጆችሽን አላህ አፊያ ያድርግልሽ። አላህ በሰላም ያሳድግልሽ። በድንሽ ደግሞ ጠንካራ ሁኚ። ትጠመቂያለሽ፣ እንደዚህ ትያለሽ እያሉሽ ነበር ቤተሰቦችሽ። ግን እምቢ ብለሽ እዚህ በመድረስሽ ማሻአላህ ደስ ይላል። አላህ ያጠንክርሽ ማለት ነው ኢንሻአላህ። እና ዱአ አድርጊ አላህ ልጆችሽን ያሳድግልሽ። እንደኔ ደግሞ የምልሽ ነገር ቢኖር ብዙ ተሰቃይተዋል። ይሄን ያክል እንግዲህ አንቺን ለማግኘት ብዙ መስዋዕት ከፍለዋል። ብትጋቡ ያኔ መልሳችሁ አብራችሁ ብትኖሩ ደስ ይላል። ባትኖሩም ደግሞ ቢያንስ ልጆቹን አሳዩ። የወለደ ተራርቆ አይራራቅም ይባላል አይደለ? እና ክፉ ነገር እንዳይነካብሽ። ምንም ቢሆን የልጆችሽ አባት ነው እና ብትገናኙ ልጆቹን ቢጠይቅ ደስ ይለኛል ማለት ነው። ይሄ የኔ ሀሳብ ነው። ግን ታርቀሽ የምትኖሪውን ኑሮ ስትኖሪ የነበረውን ህይወት አንቺ ነሽ፣ አንቺና እሱ ናቸው። ሌላ የሚያውቅ ሰው የለምና አይ ብመለስም ተስተካክሎ ይኖራል የሚለውን ካሰብሽም አብራችሁ ብትኖሩ ደስ ይለኛል። የማዳም ቅመሞች ሁላችንንም በያለንበት አላህ ሱብሃነሁ ወተዓላ ይጠብቀን። እወዳችኋለሁ። ፕሊስ ግን ቪዲዮ እየታየልኝ አይደለም። ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውድ እህቶቼ። በተረፈ እየፈመሱትን ብቻ ሳይሆን እኛ ማፈመስ ብቻ ሳይሆን እኛ መፈመስ አለብን። ሁላችንም እየተጋገዝን እንስራ እላችኋለሁ። እወዳችኋለሁ። ከእኔ በላይ አላህ ሱብሃነሁ ወተዓላ ይውደድልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።